የምትሰራበት ሌላ ስራ ለመፈለግ ሞክር። እስከዚያው ድረስ እስከተባለ እስከዚያው ድረስ በምትሰራበት ቦታም ቢሆን እንኳን ወቅቱን ጠብቀህ የምትሰግድበትን ነገር አመቻች። ያው ሁሌ አይደለም ግን አንዳንድ ጊዜ ነው እንደዛ ነው የሚያደርገው። እንግዲህ አላህ ያመቻችልህ። አብሽር እንዳልከው አድርግ፣ ሞክር። አምን አምን ዱአ አድርግልን። አይ ሰላም አለይኩም። ወአለይኩም ሰላም ያ ጀማ። ይሄ ጅም ተመቸኝ ወላሂ ተመልሻለሁ። ስራ እንዴ እዛው እደረደር ነበር ያለኝ። እሺ ጥያቄ ምንድን ነው ወንድማችን? ሁሱ ሱረቱን ኒሳ ቁጥር 89 አንዴ እንድታብራራልኝ ነበር። ወዱ ለው ተክፍሩነ ከማ ከፈሩ ፈተኩኑነ ሰዋአ። የትኛው ነው? እሱ ራሱ ወዱ ለው ተክፍሩነ ከማ ከፈሩ፣ ልክ እነሱ እንደካዱት እናንተም እንድትክዱ ተመኙ አለ። እናንተም እንድትክዱና እኩል እንድትሆኑ። ፈላ ተተኪዙ ሚንሁም አውልያአ ሐታ ዩሃጀሩ ፊ ሰቢልላህ፣ ከእነርሱ አንድንም ረዳት አድርገህ እንዳትይዝ በአላህ መንገድ ላይ እስኪሰደዱ ድረስ። ፈኢን ተወለው ፈኹዙሁም ወቅትሉሁም ሐይሱ ወጀድቱሙሁም፣ እምቢ ካሉና ከፈነገጡ ግን ያዟቸው፣ ባገኛችሁባቸውም ስፍራ ግደሏቸው ነው። እሺ እና ይሄ ነው አይደል ጥያቄያችሁ? በዚህ ነገር ላይ ለምን ተጋደሉ ነው? ማንን ነው ተጋደሉ የሚለው ቁርአን ከተባለ በቁርአን ላይም ሆነ በሐዲስ ላይ የትኛውም ስፍራ ላይ ተጋደሉ የሚል ካገኛችሁ ስለ ከሃዲያኖች ነው የሚናገረው፣ ወይንም ስለ ሙናፊቆች ነው የሚናገረው። ያም ምን አይነትን ከተባለ የሚዋጋን ከሃዲና ሙናፊቅ አይነት። ይህ አንቀጽ የሚናገረው ስለኛ ነው ካሉ ቅዱሳኖች፣ አይ ስለእናንተ አይደለም የሚናገረው፣ ስለ መናፍቆች ነው። ካሁን ከጠየከኛ አንቀጽ በላይ ከፍ ብለህ ስለ መናፍቆች እንደሆነ ፈማ ለኩም ፊል ሙናፊቂነ ፊአተይኒ ይላል አይደል? ወላሁ አርከሰሁም ቢማ ከሰቡ አቱሪዱነ አን ተህዱ መን አضለ ላህ ወመን ዩድሊል ላሁ ፈለን ተጅደ ለሁ ሰቢላ ይላል። ከሱ በላይ ያለው። ስለዚህ እየተናገረ ያለው ስለ መናፍቆች ነው። ሙናፊቅ ማለት ደግሞ ምን ማለት ነው ከተባለ ከላይ እምነትን እያንጸባረቀ አውቆ እየተመሳሰለ ከሙስሊሞች ጋር ከውስጡ ግን ከዳትን ያለው እና በቁርአን ላይ የትኛውም ቦታ ላይ የትኛውም ስፍራ ላይ ሐዲስም ላይ የትኛውም ቦታ የትኛውም ስፍራ ላይ ተጋደሉ የሚል ቃል ካገኘ ሊጋደል የመጣን ከሃዲ ወይንም መናፍቅ አይነት እንደሆነ ልታውቁ ይገባል። አላህ ይህን ቃዒዳ አስቀምጦልናል። በሱረቱል በቀራ ላይ ምን አለ? ወቃቲሉ ፊ ሰቢልላህ አለዚነ ዩቃቲሉነኩም አለ። እነዚያ የሚዋጓችሁን በሃይማኖት ምክንያት እነሱን ተዋጓቸው አለ። ይህ የሚዋጓቸውን ነው። ካልተዋጉን አንዋጋም። አላህ ሱብሓነሁ ወተዓላ ላ የንሃኩም ላሁ ዐን ለዚነ ለም ዩቃቲሉኩም ፊዲን ይላል። እነዚያ በሃይማኖት ምክንያት ያልተዋጓችሁን መልካም ብትውሉላቸው አልከለክላችሁም ብሏል። ኢነማ የንሃኩም ላሁ ዐን ለዚነ ቃተሉኩም ፊዲን አለ። ነገር ግን አላህ ሱብሓነሁ ወተዓላ መልካም እንዳትውሉ የሚከለክላቸው እነዚያን በሃይማኖታቸው የሚዋጓችሁን ነው አለ። ስለዚህ በሙስሊሙ ላይ ዞረው እንደገና ጸብን ካልጫሩና ለመዋጋት ካልተነሱ መዋጋት አይቻልም። እነሱ የሚያዘው በቁርአንም ሆነ በሐዲስ ላይ ተዋጉ የሚለው ስለሚዋጉ አካሎች ነው። ከሱ በፊት ቀደም ብለህ ብታየውም ስለሚዋጉ አካሎች እንደሆነ ይናገራል። እሺ ሹክራን፣ አመሰግናለሁ። ይሄ ነው ነገር። ግን ይኸውልህ ክርስቲያን እንደመሆኑ መጠን የሚጠይቅህ ያለ ምንም ሳያጠፉ ህፃናቶችን ግደሉ ይላል እግዚአብሔር መጽሐፍ ቅዱስ ላይ ያሳያቸው። ምንም ሳያጠፉ ሴቶችን፣ ህፃናትን፣ ሽማግሌን ግደሉ ይላል። አረ ከእንስሳ ከሰው አልፎ ምንም የዋህ አህያን ግደሉ ብሎ ህግ ያወጣል እግዚአብሔር። አህያ ምን ይገደላል? ደስ የሚለው ይሄን ትእዛዝ የታዘዘው ንጉስ ሳኦል ይባላል። እኔ አልገድልም አለ። ይሄን አህያን ምን ብዬ ልግደለው አለ። ምን ይገደላል? አህያ ቆም ብሎ አሁን አህያን ወሽ ብትለው ሄደህ ብትመታው አሜን ነው ብሎ የሚሄድ ወደፊት እና ብለህ ብትጎትተው የ5 ዓመት ህፃን ልጅ አሜን ነው ብሎ ይጎትታል። ይሄንን ግደለው ብሎ ህግ የሚያወጣ አምላክ ይዘው መተው ቁርአን ላይ ተጋደሉ ይላል ቁርአን።
አንደኛ ሳሙኤል ምዕራፍ 15 ቁጥር 3 ላይ ምን ይላል? እግዚአብሔር የሰራዊት ጌታ እግዚአብሔር እንዲህ ይላል አለ። አሁንም ሄደህ አማሌቅን ምታ፣ ያላቸውንም ሁሉ ፈጽመህ አጥፋ፣ አትማራቸው፣ አትራራላቸውም። ሴቶችን ግደሉ፣ ሽማግሌን ግደሉ፣ ሕፃናትን ግደሉ፣ ብላቴናን ግደሉ ካለ በኋላ አህያንም ግደሉ፣ ግመልን ግደሉ። ላኢላሃ ኢላላህ አህያን ግደሉ። ሳኦልን ያልገለም ብሎ በቃ ይሄንን ከእግዚአብሔር ተሽሎ በቃ እኔ ያልገለም አለ ሳኦል። እግዚአብሔር ተቆጣበት፣ ለምን አልገደልክም ብሎ ምን ይላል? ወላሂ መጨረሻ ላይ እግዚአብሔርም ሳኦልን በመሾሙ ስልጣን በመስጠቱ ተጸጸተ በቃ ይላል። ጭራሽ ሰውየው ከአምላክ ተሽሎ እኔ አልገልም አለ። በቃ እነዚህ እንዴት ይገላሉ? እነዚህን አለ ሰዎችን ገለኩ ነው። እነዚህን እንስሳ ግን እንዴት ልግደላቸው? እግዚአብሔርን ተቆጣበት፣ ለምን አልገደልክም ብሎ። በጣም የሚገርመው ይበቃል። ይበቃል። ሌላ ጥያቄ ያለው? ሰላም አለይኩም ይሰማል? ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ አንድ ጥያቄ አለኝ። ቅድም አልሰማውም ነበር መልሱ። እሱ ምንድነው? ሱረቱል መርየም ላይ ነው መሰለኝ ወየውመ ውሊድተ ወየውመ አሙቱ ወየውመ ኡባሱ ሐያ የሚለው ሐዲስ ወየውመ አሙቱ መሀል ላይ ለምን ገባ? አንደኛው ጥያቄ እሱ ነው። ሁለተኛ ጥያቄ ደግሞ በባይብልም ሆነ በሐዲስ ማርያም ከአግብታ ወልዳለች ወይ ከኢየሱስ ማረግ ምናምን በኋላ እሱ እንድትመልስልኝ ነበር። ጀዛከላህ። እሺ አድሚኖች ምን ይስራህ ሚያት አድርጉት ከሚጮህ ድምጽ ላይ ከሆነ እሺ። ወየውመ አሙቱ ወየውመ ኡብዓሱ የሚለው ሐዲስ ላይ አይደለም ቁርአን ላይ ነው ያለው። ሱራ መርየም ላይ ይገኛል። ለምን መሀል ላይ ወየውመ አሙት የሚል ገባ? ስለሚሞት ነው። ወደፊት መጥቶ ስለሚሞት ምን ይላል? ወሰላሙ ዐለይየ አለ የኢሳ የአላህ ሰላም በእኔ ላይ ይሁን አለ። የውመ ውሊድቱ በተወለድኩኝ ጊዜ፣ ወየውመ አሙቱ በምሞትም ጊዜ አለ። ወየውመ ኡብዓሱ ሐያ ሕያው ተደርጌ በምቀሰቀስም ጊዜ ብሎ ተናገረ። ገብታችኋል? በተወለድኩ ጊዜ የሚለው የተወለደ ጊዜ ነው ከመርየም ዓለይሃ ሰላም። ወየውመ አሙቱ የሚለውስ መቼ ነው? ቅዱሳኖች እዚህ ጋር ይመጡና ሞቷል ኢየሱስ ይሉናል። አልሞተም፣ አልተገደለም፣ አልተሰቀለም እያለ እኮ ነው ቁርአን። አሙቷል የት? ያውና ዘጋ። እሺ ያውና ስለ ኢሳ የሚናገረው ሌላ ቦታ አነስጣችሁ አልገደሉትም፣ አልሰቀሉትም ይላል። ይሄን ነው ምን ቁርአን አልገደሉትም፣ አልሰቀሉትም እያለ በግድ ሞቷል፣ ተሰቅሏል። ይሄ እያወራ ያለው አንቀጹ ወደፊት መጥቶ ዒሳ ዓለይሂ ሰላም በምድር ላይ በሚቆየው ቆይታ ከዚያ በኋላ እንደሚሞት እየገለጸ ነው። ነቢያችን ሰለላሁ ዐለይሂ ወሰለም በግልጽ ሐዲስ ላይ ዒሳ ከሰማይ ይወርዳል፣ ከዚያም በመካከላቸው 40 ዓመት ይቆያል፣ ከዚያ በኋላ ይሞታል ብለው ተናግረዋል። ثم يتوفى አሉ፣ ከዚያም ይሞታል። መቼ እንደሚሞት በግልጽ ሐዲስ ላይ አስቀምጠዋል እርሳቸው። ወደፊት መጥቶ የሚሞተውን ሞት ለማለት እንጂ አሁን የዛኔ ይሞታል እያለ አይደለም ዒሳ ዐለይሂ ሰላም። ወየውመ ኡብዓሱ ሐያ ሕያው ተደርጌ የምቀሰቀስበት ቀን የሚለው ደግሞ መቼ ነው? የዛኔ ሰው መልቂያማ ሰዎች ሲቀሰቀሱ የዛኔ የመጀመሪያው የሚቀሰቀሰው ማን ነው? የመጀመሪያው ትንሣኤ እኔ ነኝ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። የመጀመሪያው ትንሣኤ እኔ ነኝ። ኢየሱስ እኔ ትንሣኤ ነኝ ያለው አይደል? ቅዱሳኖች ይሄ ነብዩ ሰለላሁ ዐለይሂ ወሰለም ደግሞ ከኢየሱስ በላይ እኔ የመጀመሪያው ትንሣኤ ነኝ ነው ያሉት። እኔ ትንሣኤ ነኝ ሳይሆን እኔ የመጀመሪያው ትንሣኤ ነኝ። የመጀመሪያው ትንሣኤ ነብዩ ሰለላሁ ዐለይሂ ወሰለም ናቸው። መጀመሪያ ከቀብር ከፍተው የሚነሱት እርሳቸው ናቸው። እንዳጠቃላይ እያወራ ያለው ያ ስለ ወደፊት ስለሚሆነው ነው። እሺ ወንድማችን ሌላ ጥያቄ አለ? ኦኬ አይ ጀዛከላ ጥያቄ ተመልሶልኛል። ማርያም እስከ ኢየሱስ ከሞተ በኋላ አግብታ ወልዳለች ከጆሴፍ ጋር። እሱ የህይወት ታሪኳ ምን ይመስላል? ማርያም ከዮሴፍ ጋር ተጋብታ ወልዳለች ወይ? በቁርአን ላይ እንደዛ የሚል የለም። በቁርአን ላይ እንደዛ የሚል የለም። መጽሐፍ ቅዱስ ላይ ጭራሽ ኢየሱስ ክርስቶስ አባቱ ዮሴፍ እንደሆነ ተገልጿል። ማርያም ራሷ አምናለች ይሄን ነገር። ኢየሱስ ክርስቶስ ከአንዴ በጠፋ ጊዜ ሕፃን እያለ እኔና አባትህ ተጨንቀን ስንፈልግህ ነበር፣ የት ነበር ካለችው እኔና አባትህ። አይሁዶችም አብረው የኖሩት በዘመኑ ሰዎች ያሉት ኢየሱስ ክርስቶስ ዮሴፍ አባቱ እንደሆነ ይናገራሉ።
ይሄ ጠራቢው የዮሴፍ ልጅ አይደለምን እያሉ ይናገሩ ነበር። የጠራቢው የዮሴፍ ልጅ አይደለምን ይላል። እና ማርያም ማምናለች። እኔና አባትህ ስንፈልግህ ነበር። እኔና አባትህ ኦኬ። ማርያም እየዋሸች ነበር ቅዱሳኖች ወይንስ ምንድን ነው ነገሩ? እኛም ደንግጠን ለስ ብሏል። ማርያም እየዋሸች ነው ካላችሁ ትልቅ ስህተት። ማርያም ላይ እንትን እያላቸው ነው፣ በውሸት እየወነጀላችኋት ነው። ታቻለ ነው። ማርያም እውነቷን ነው ካላችሁ ደግሞ ስለዚህ ኢየሱስ ክርስቶስ አባት ነበረው እንደ ክርስትና ማለት ነው። የትኛው ትክክል? አይሁዶች ያሉት እነሱ ጠላት ስለሆኑ ነው ብለን እንተውሽ። የማርያምንስ ምን እናድርገው? ለማንኛውም በድንግልና ለመወለዱ በግልጽ የሚያስተምረው ኢስላም ብቻ ነው፣ ሌላ ማንም አይደለም። ኢስላም ላይ አባት አለው ብለህ መተህ የምታነሳው ማንም ሰው የለም። ወፍ በቁርአንም ሆነ በሐዲስ ላይ አባት የለውም። እሱ ያለ አባት ማንም ሰው ሳይነካት የወለደች መሆኗን የሚያረጋግጠው ኢስላም ነው። እዚያ ጋር ስትሄድ ግን አባት እንዳለው ይናገራል። ስለዚህ በድፍረት ኢየሱስ ክርስቶስ በድንግልና የተወለደ ነው ብሎ የሚናገረው ኢስላም ነው። እሺ አይ ሌላ ጥያቄ አላችሁ? ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? አልሐምዱሊላህ። አንድ 4-5 ጥያቄ ነበረኝ። አሁን ይቻላል? አንድ የቁርአን አንቀጽ አለና አይሁዶች የኡዘይርን የአላህ ልጅ ነው ብለው ያምናሉ እና አይሁዶች አሁን ላይ በኡዘይር አያምኑም እና እንዴት ነው የሚል ጥያቄ ነበረ። እሺ ጥሩ ጥያቄ። ይህን ክርስቲያኖች ይጠይቃሉ ብዙ ጊዜ። ለማንኛውም በጣም ይገርማል ወላሂ የአላህ አነጋገር። አላህ በቁርአን በመጽሐፋቸው ላይ ተጽፏል ብሎ ሳይሆን የገለጸው አሉ ብሎ ነው የገለጸው። ወቃለት ልየሁዱ ዑዘይሩን ኢብኑላህ አለ። አያችሁ፣ አይሁድ ዑዘይር የአላህ ልጅ ነው አሉ ብሎ ተናገረ። ከዛ ክርስቲያኖች ይመጡና ምን ብለው ይጠይቋቸዋል? አሳዩን ከመጽሐፋቸው ከብሉይ ኪዳን ላይ ዑዘይር የአላህ ልጅ ነው ያሉበትን ብለው ይጠይቋቸዋል። ተመልከቱ። የመጀመሪያው መልስ ምንድን ነው? አንደኛ ቁርአኑ እየተናገረ ያለው አሉ በሚል ቃል እንጂ ተጽፏል እያለ አይደለም። በመጽሐፋቸው ላይ እንዲህ ተብሎ ተጽፏል ቢኖሩ የቱ ጋር ነው የተጻፈው የሚለው ጥያቄያቸው የዛኔ ነበር የሚሆነው። አሉ እስከተባለ ድረስ ግን በአንደበታቸው ያሉትን ቃል ነው አላህ ሱብሓነሁ ወተዓላ እየነገረን ያለው። ስለዚህ አሁን ጥያቄው ምን ይሆናል? በየትኛው ጊዜ ነው አይሁዲዎች ዑዘይር የአላህ ልጅ ነው ያሉት? ተናግረዋል ወይ? አዎ ተናግረዋል። ሐዲስ ላይ ተዘግቧል፣ ተፍሲር ላይ ተዘግቧል። አብዱላህ ብኑ ዓባስ እንዳስተላለፈው ታላቁ ነው ሰለላሁ ዐለይሂ ወሰለም ሶሐባ ምን አለ? ጃአ ነፈሩን ሚነል የሁድ ኢለ ነቢይ ሰለላሁ ዐለይሂ ወሰለም፣ የሆኑ ጭፍሮች ከአይሁድ ጭፍሮች ወደ ነቢዩ ሰለላሁ ዐለይሂ ወሰለም ጋር መጡ። ጥሩ ነበር እንከተልህ ነበር ዑዘይር የአላህ ልጅ ነው ብለህ አታምንም እንጂ ብለው ተናገሯቸው ይላል። ገብተዋል አይደል? ስለዚህ አይሁዲዎች መጥተው ወደ ነቢያችን ሰለላሁ ዐለይሂ ወሰለም ዑዘይር የአላህ ልጅ ነው እንዳሉ ቃል በቃል ማስረጃ አለ። ያው እንዳሳይ ትፈልጋለህ? ላሳይህ አውጥቼ ላሳያችሁ። ቆይ የኛው ሞባይል ላምጣ ላሳያችሁ። አይሁዲዎች ያው ዑዘይር የአላህ ልጅ ነው ብለው ቃል በቃል ተናግረዋል። ያምናሉ እንደዛ ብለው። هي بنشوف الآن. وقالت اليهود عزير ابن الله وقالت النصارى المسيح ابن الله ذلك قولهم بأفواههم يضاهئون قول الذين كفروا من قبل قاتلهم الله أنى يؤفكون
اتخذوا أحبارهم ورهبانهم أربابا من دون الله والمسيح ابن مريم وما أمروا وقالت اليهود عزير ابن الله عزير الشنو يا الناس زيقا يتايجوها لزي زيقا ولا ثلاثة من تفسيروች አሉ تفسير الطبري لا النقبة وقالت اليهود عزير ابن الله تملكت الزيقا النورد يا من هلال حدثنا أبو كريب قال حدثنا يونس بن بكير قال محمد قال حدثنا محمد بن إسحاق قال حدثني محمد بن أبي محمد مولى زيد بن ثابت قال حدثني سعيد بن جبير أو عكرمة عن ابن عباس قال أتى رسول الله صلى الله عليه وسلم سلام ابن مشكم ولا نبي صلى الله عليه وسلم قال سلام ابن مشكم يميبال سو متى ونعمان بن أوفى ليلانيا ونعمان بن أوفى يميبال سو وشأس ابن قيس النزي سوستو ومالك بن الصيف أراتينيا فقالوا اندهالوا من قالوا النزي سوج كيف نتبعك هندت بلنا نكتلهالن وقد تركت قبلتنا ينيان قبلة تتحسال له ولا يرسالي من البرون كيرونا النبي صلى الله عليه وسلم وأنت لا تزعم أن عزيرا ابن الله أنت دقمو عزير يا الله لجنو بله أتامنم أنديت بلنا نكتلهالن قالوا فأنزل الله في ذلك من قولهم بزي مكنيات الله سبحانه وتعالى كذلك كان قراشي تنسيني قرآن كسورته من الميلون وقالت اليهود عزير ابن الله وقالت النصارى المسيح ابن الله يا أيهوديوش عزير يا الله لجنو قالوا يميلوا أنكس يزاني مرد إله وأنت لا تزعم أن عزيرا ابن الله يعني ناقرا مالتنا እና ይሄን ይመስላል ልጆች ወደ አማርኛው ከቀየረ በትክክለኛ ልቀይርላችሁ ብፁዕ ወቅዱስ አቡነ ጎግል በትክክል ከተረጎሙት ላሳያችሁ